ቤተሰቦቼ ሰላም እግዚአብሔር ከሁላችሁም ጋር ይሁን እያልኩኝ እንዴት ናችሁ? እንዴት ከረማችሁ? እንዴት ቆይታችኋል? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬ ለየት ባለ ነገር ነው የመጣሁላችሁ። ዩቲዩቤን በጣም ትቼዋለሁ። ቢዚ ከመሆኔ አንጻር ስለማይመቸኝ ብዙ ጊዜ አልፖስትም ማለት ነው። በጣም ይቅርታ እየጠየቅኩኝ ዛሬ አረቦች ቤት ስንሰራ ያው ዳይት ሰውነታቸውን ለመቀነስ በሚፈልጉበት ሰዓት ላይ የምንሰራ ምግብ በጣም ግራ ይገባናልና እንደዚህ ግራ ለገባን ሰዎች የምንሰራ ነገር የምናረገው ነገር ሲጠፋብን እውነት ለመናገር ዳይት የሚባል ነገር በጣም ነው የሚያስጠላኝ እኔ በበኩሌ። ስለዚህ እንደኔ ተቸገራችሁ ካላችሁ ይሄ የዛሬው ቪዲዮ በጣም እጅግ ይጠቅማችኋል ማለት ነው። ምንድነው ይሄ? ዶሮ ነው፣ ሰድር ዶሮ ነው ማለት ቺክን ብሬስት ወይም ሰድር ዶሮ። ስለዚህ እሱን አንድ ሰድር ነው የተጠቀምኩት። እሱን ስላይስ አድርጌያለሁ። እዚህ ጋር መጀመሪያ የዳቦ ዱቄት ትንሽዬ ፍርኖ ዱቄት ጨምሬበት ከዚህ ፓብሪካ አድርጌያለሁ፣ ጥቁር አዝሙድ አድርጌያለሁ። ማነው ብላክ ፔፐር፣ ጥቁር ምንድነው የሚባለው? ይሄ ፓብሪካ ነው እና ብላክ ፔፐር ወይም ፍልፍል አስወድ የሚሉትን እሱን ጨምሬያለሁ። ጨው ጨምሬያለሁ። ይሄ የዶሮ ቅመም ነው። እዚህ ላይ ዱቄቱ ላይ ጨምራለሁ። ይሄኛው ደግሞ ቺሊ ፓውደር ነው ወይም ደግሞ የተፈጨ በርበሬ የዚህ ሀገር ማለት ነው። ሰው ምን አረኩኝ? መጀመሪያ ዶሮዬን ጥብጥብጥብጥብ አርጌ እኔ ያልቀረጽኩት ለመቅረጽ ስለማይመቸኝ ነው። ግድ ሆኖብኝ ነው እንጂ ለመቅረጽ በጭራሽ አይመቸኝም። እና ዶሮዬን ጥብጥብ አርጌ ማሪኔት አደረኩኝ። ነጭ ሽንኩርት፣ ዝንጅብል እና እንዲሁም ብላክ ፔፐር፣ ኦርጋኖና ቺሊ ፓውደር ወይም ደግሞ የተፈጨ በርበሬ አንድ ላይ አርጌ ዘይቱን ትንሽ ሎሚ ጨምሬ ማሪኔት አድርጌ ለአንድ ሰዓት አቆየሁትኝ። እንደዚህ በምታዩት መልኩ ስላይስ አርጌ ማለት ነው። ከዛ ያንን የቀመምኩትን ትንሽዬ ዱቄትና የዳቦ ዱቄት አለ አይደል የተዘጋጀ እሱን በዳቦ ዱቄት ላይ ነጭ ዱቄት ፍርኖ ዱቄት ጨምሬያለሁ። ከዛ ምንድነው እዚህ ጋር ያደረኩኝ እንቁላል ነው። እንቁላሉን ላይም ደግሞ ብላክ ፔፐር ወይም ደግሞ ፍልፍል አስወድ የሚሉትን ነገር እንቁላል ላይ አድርጌያለሁ። መጀመሪያ ዶሮውን ማሪኔት ካደረኩበት አንስቼ እንቁላል ውስጥ ነው የከተትኩት። እንቁላል ላይ ማድረግ አንፈልግም ካላችሁ ደግሞ በጣም ዶሮ ብዙ ሰዓት አይፈልግም። እዚህ ጋር ምንድነው ያደረኩኝ? ፍሩን ውስጥ ለመክተት ወይም ኦቨን ውስጥ ለመክተት ዘይቱን ከስር ተጠቅሜያለሁ፣ ሲኒያው ላይ ማለት ነው። እና ከእንቁላል አውጥቼ ነው ወደ ዱቄቱ ያንከባለልኩት። ከዱቄቱ አንስቼ ወደ ፍሩን ከተትኩትኝ ማለት ነው። እና ይሄ ነገር እንዴት ነው ኩፍ ይላል። የሆነ ዶሮ ድርቅ አይልም ማለት በጣም ቀላል ነው። 10 ደቂቃ ውስጥ ዶሮ ዝግጁ ከሆነ 10 ደቂቃ ውስጥ ይሄን መስራት ይቻላል። እንደምታዩት ኩፍ አለ። በቃ ልክ ብሩስትድ የሚሉት ወይም ደግሞ ይሄ ከንታክ የሚሉት ከውጭ የሚያመጡት የለ ልክ እንደሱ ነገር ነው የነፋው ማለት ነው። ስንት ደቂቃ ነው የሚፈጀው? ከታችም ወደ 7-8 ደቂቃ የሚሆን ከላይም ደግሞ 5 ደቂቃ የሚሆን እንትንለውና በጣም በሚገርም ሁኔታ በጣም ደስ በሚል ሁኔታ ከለሩ ራሱ ጎልድ ከለር ነው የሚሆነው። በጣም ነው የሚያምረው። ሰዎችን በጣም የሚወዱት ዳይት በሚያደርጉ ወይም ደግሞ ሰውነታቸውን ለመቀነስ በሚፈልጉ ሰዓት ላይ ከዘይት የነጻ የጸዳ ያለምንም ዘይትና ያለምንም ኦይል ወይም ያለምንም ድህን ነው የሚሉት። እዚህ ጋር ምንድነው ያደረኩትኝ? ያልነገርኳችሁ ስፕሬይ ነው። ኦሊቭ ኦይል ስፕሬይ ነው ያደረኩበት ማለት ነው። ያው ዘይቱን ብዙ ጊዜ ዳይት ስለሚያደርጉ ዘይቱን ላይ ብዙም ካሎሪ የለውም ይባላል፣ አላቅም እኔ። ስለዚህ እንደዚህ በማድረግ ሳንድዊች ማድረግ ይቻላል። ሳንድዊች